ሲበሉት ቀለል ያለ ሲሰሩት ደግሞ ፍጥን ያለ ማለት ነው እና በጣም ቆንጆ ሀላው ነው። ሞክሩት፣ ሁላችሁም ትወዱታላችሁ። ከፍጡር በኋላ ቡና ጋር የሚቀርብ ነው። በጣም ቀላል ነው። ያው ለመቀረጽ ብዙ አልተመቸኝም። ያው ሴትዮ የመጠጥ ተደት እያለች ነበር፣ ለዛ ነው። እና ግብአቶቹን አልነገርኳችሁም። እንግዲህ ይቅርታ፣ ያው ስላልተመቸኝ ነው። በሌላ ቀን በሰፊው ቀርጽላችኋለሁ ማለት ነው፣ አሳያችኋለሁ። የጨማመርኩት ፓኪስታኒ ሻዕርያ፣ ቤኪንግ ፓውደር፣ ስኳር፣ ሄል፣ ዘይት እና 2 ጌመር ነው። ሌላ ምን እና 1 እንቁላል ማለት ነው። ሌላ ምንም የጨመርኩት ነገር የለም። 1 እንቁላል፣ ሄል፣ ስኳር፣ ዘይት የሚበቃችሁን ያክል ማለት ነው። ያልመጠንም ዝም ብዬ ነው የሚጨምረው፣ ግን በጣም ነው የሚወጣልኝ፣ አሪፍ ነው ማለት እና 2 ጌመር 1 ፓኪስታኒ ሻዕርያ አድርጌ ነው የሰራሁት። ግን በጣም ወደውት አላጣቀማችሁ ሁላ ብሎ ማለት ነው እየሰሩት የበሉት እና ሁላችሁም ሞክሩት፣ ትወዱታላችሁ ማለት ነው። በቀጣይ ቪዲዮ ግን ሙሉውን እቀርጽላችኋለሁኝ። ያው ለአሁኑ ግን ይችን ነው የቀረጽኩት፣ ያው ስላልተመቸኝ ነው። እሷን መጠጥ ሄደት እያለብችብኝ ስለነበረ እና ይሄን ይመስላል። እዚህ ላይ ሁሉንም አደበላልቄ በጣም ያኔም እንዲዋሃድ በደንብ እሹኝ ይላል ማለት በማንኪያ ነው እንትን ያልኩት የመታሁት እኔ በደንብ አርጌ ማለት ነው። ከዛ እንደዚህ ወረቅ አድርጌበታለሁኝ ከፍርኑ ላይ እንዳይዝ ማለት ነው። ከዛ ይትቀብቼ ከዛ ከሱ ላይ ይሄን አደረኩትና እንደምታዩት እያሰጣጣሁት ነው ትላላችሁ። የእውነት በጣም ይጣፍጣል ማለት ነው። በጣም ጣፋጭ ነው። እነሱ ደግሞ ጣፋጭ በጣም ይወዳሉ እና አላጣቀማቸውም ሁላ እና ደግሞ ለድምፄ በጣም ይቅርታ እንግዲህ ጉርነን ብያለሁ፣ ጎረምሳ መስዬ ማለት ነው። እንግዲህ ምንም ማድረግ አይቻልም። ትንሽ ጉንፋን አሞኝ ነው፣ ለዛ ነው። ደግሞ ጠፍቻለሁኝ አውቃለሁ። አበረታቱኝ ይላችሁ እምቢ ስላላችሁ ነው ዝም እየጠፋሁት ማለት ነው። እናንተ ካላበረታታችሁኝ እኔ መምጣት ምንድን ነው ብዬ ማለት እና እንደምታዩት እዚህ ፍርን አስገባሁት ቂጣ አስመስዬ ከዚህ ላይ ወጣ ማለት ነው። ይሄን ነጫጩ ነስተላ ማለት ነው። ማር ነገር ነው፣ ነስተላ ነው የሚባለው ስሙ። የሆነ ማር ነገር ነው፣ በጣም ይጣፍጣልና እሱን ነው የቀባሁት። እንዳወጣችሁ ወዲያው ተኩሱን ነው እንትን ማለት። ይሄ ደግሞ ብርቀጥቀጥ ያለው ቆራርሼው ነው ማለት ነው። ለማንሳት እንዲመቸኝ መረባ አድርጌ ነው የቆራረጥኩት እና እንደዚህ አርጌ እያደረኩት ነው። ይሄው ገጠሜ ሁሉ ምናምን በዲዛይን አርጌ ፎቶ እንኳን ሳላነሳው ነው ከእጄ ልሳ የወሰደችውና ይህን ይመስላል።